አሰላሙ አሌይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? እንደ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሆኑ። ነባሮቹም ሼር ላይክ በማድረግ ሀሳብ አስተያየት በመስጠት አበረታቱኝ እላለሁኝ። ዛሬ ይዤላችሁ የመጣሁት እንግዳ ክፍል 29 ነው። ቤሎንና ኑኑ ለመዝናናት ወክ ለማድረግ አብረው ወጡ። በወጡበትም በአንድ ጥላ ውስጥ ቁጭ ብሎ ስለ ራሳቸው መጠየቅ ጀመሩ። ኑኑም ለምንድን ነው ግን ይህን ያህል ስለኔ የምትጨነቀው ብላ ጠየቀችው። ቤሎንም መልሱ እኔ እንጃ በጣም ታሳዝኛለሽ፣ ለምን እንደሆነ አላቅም፣ ግን ነገሩን ወደ ሌላ ነገር ሳትወዝሪው ንገሪኝ። ለምንድን ነው እንደዚህ የምትጨነቂው? አንድ ቀንም ስትደሰቺ ስትስቂ አይቼሽ አላቅም አላት። ኑኑም እንዲህ ብላ መለሰችለት። ብዙ ህልሞች አሉኝ፣ ብዙ የማሳካቸው ያለምኳቸው ነገሮች አሉ፣ ግን አንዱንም ለማድረግ አልቻልኩም አለችው። እሱም ለምንድን ነው ማትችው? እንዴት አትችይም አላት። ምክንያቱም እኔ ብዙ ህልሞች አሉኝ፣ ብዙ ነገር መሆን እፈልጋለሁ፣ ግን በአሁን ሰዓት አንዱን ለማሳካት አልቻልኩም አለችው። እሱም እንዳትበሳጪ፣ ለምንስ እንደዚህ ትከፍያለሽ? ብዙ ነገሮችን ማሳካት ትችያለሽ፣ በትንሽ ነገር ግን ተስፋ መቁረጥ የለብሽም አላት። ኑኑም ውጭ ወጥታ አበባዎችን ውሃ ማጠጣት ጀመረች። አበባዎችን ውሃ ማጠጣትም መንከባከብ በጣም ደስ እንደሚላትም ለቢዮልም ነገረችው። እሱም አበባዎቹ አንቺ ስትመጪ አንቺ ሁሌ ወተሽተሽ ስለምትንከባከቢያቸው እየፈኩ ይመጣሉ አላት። እሷም እያደጉ አይመስለኝም፣ ግን ማንከባከብ በጣም ደስ ይለኛል። ቢዮልም አይ እያደጉ እኮ ነው። ልክ ታውቂያለሽ፣ እናቶች ልጆቻቸውን ተንከባክቦ ቢያሳድጉም ልጆቻቸው እያደጉና የሚጨምሩ የሚፋፉ አይመስላቸውም። ሁሌም ያው ነው የሚመስላቸው። ስለዚህ አንቺም ሁሌ ስለሚታያቸው ስለምትንከባከባቸው የፋፉና ያደጉ የመሰሉሽ አይደለም። ለዛ ነው እንጂ በጣም ጨምረዋሉ፣ በጣም እያደጉ ነው አላት። ቢውልም በቂ የሆነ መልስ ሰጣት። ለምሳሌ አሁን ካጠገባቸው ብትርቂ፣ የተወሰነ ቀን ብትርቂ መበላሸታቸው፣ መጠወለጋቸውን፣ ማደጉን ማቆማቸውን ትመለከቻለሽ። ምክንያቱም ልክ እንደ ጓደኛ መጥፎና ጥሩ መሆኑን ስትርቂና ከሱ ስትለይ እንደሚታቂው ያ ማለት ነው አላት። ኑኑም ለሱም በቂ የሆነች መልስ ሰጠችው። ከእናት ስትርቅ ደግሞ እናቴን ምን አለ ሁሉ ነገር ባደርግላት፣ እንደ ቁጭ ብዬ አይን ነው ሁሌ ባያት ብለህ ነው የምትመኘው። ልክ እንደዛ ማለት ነው አለችው። ጎበዝ፣ ነገር ግን ቶሎ ይገባሻል። ነገር ግን አንድ ጥያቄ ልጠይቅሽ ኑኑ፣ እናትሽ ናፍቃሻለች እንዴ አላት። አይዞሽ፣ ልትሄጂ እኮ ትንሽ ቀን ነው የቀረሽ፣ ትሄጃለሽ፣ እናትሽም ታያታለሽ። በይልቅን ግን እነዚህ አበባዎች አንቺ ስትሄጂ ማን አላቸው አላት። ምክንያቱም ሲገዙ እኮ የአንቺን እንክብካቤ አያውቁትም ነበረ፣ ግን ከተገዙና ከመጡ በኋላ የተለየ እንክብካቤ ስለሰጠሻቸው በየጊዜው እያሻሻቸው በየጊዜው ውሃ እያጠጣሻቸው ስለሆነ አንቺ ስትርቂ ደግሞ ይጦልጋሉ አላት። ቢውልም ቅኔው እያወራ የነበረው ግን ስለ ራሱ አሳስቦት ነው። ምክንያቱም ኑኑ ከሄደች በኋላ እንዴት ነው ቆይ እሱም አጠገቧ ቁጭ ብሎ ሀሳብ ውስጥ ገባ። እንዴት ነው በየቀኑ መጥቼ የማየውን ይሄ አይኖችሽን እንዴት ነው መሆነው እኔስ ብሎ ሀሳብ ውስጥ ገባ። አጠገቡ ያለችውን አበባም የጽጌረዳ አበባ እቺ ምንድናት ብሎ ጠየቃት። እሷም እቺ ጽጌረዳ አበባ ትባላለች፣ ለምን እንደዚህ ተባለች አላት። እሷም ኑኑም ይሄ በቂ የሆነ ሸውቅ አላት፣ እቺን አበባ ተጠንቅቀህ ነው መያዝ ያለብክ፣ ምክንያቱም ሴትን ልጅ ታመለክታለች። ሴት ልጅ ልክ እንደዚህ ጽጌረዳ ናት፣ ተንከባክበህ ተጠንቅቀህ ካልያዝካት። ቢሆንም የሚገርም ነገር ነገራት። ጽጌረዳ ሳይ ካሁን በኋላ እንዲሁም አንቺን ነው ምስለው፣ ምክንያቱም ካሁን በኋላ እንዲሁም ጽጌረዳ ብዬሻለሁ ስምሽም አላት። እሷም በጣም ደስ አላት። ፈገግ ብላ ኧረ እባክህ ብላ ፈገግ እያለችም ኤልሾ ኑኑ ብላ ጠራቻት። እሷም ድምጿን ሰምታ ወይ በቃ ቢውል ኤልሾ እየጠራችኝ ነው
የቀረውን አንተ ጨርስ። እትዬ ሄለንም የእጆቼ የአንገቶቼ ጌጣጌጥ ጠፉ ብላም በሰበሰበቻቸው ምክንያት አይንዬ ማልቀስ ጀመረች። ምክንያቱም በዚህ መልኩ ልጆቼ መወቀስ የለባቸውም። ለምንስ ይህንን ደግሞ አያደርጉትም? ስለማቅም በጣም ተሰማት፣ ማልቀስ ጀመረች። እትዬ ሄለንም አይንዬ ተይ አትረበሺ፣ አትረብሺ፣ ልጆችሽ አደረጉ ማለት አንቺ ያደረግሽ ማለት አይደለም አለቻት። አይንዬም ብቻውን ማንጎራጎር ጀመረች። እኔስ እንዲያው ሰው አይወጣልኝ ብላ አይንዬ ማንጎራጎር ማልቀስ ጀመረች። ኑኑም ተይ እናቴ አታልቅሺ፣ ለምን ውስጥ ታለቅሻለሽ? እኛ እኮ ምንም ነገር ያጠፋን ነገር የለም ብላ እናቷንም ማባበል ጀመረች። መሲም በጣም ተናደደች። ኢትዬ በቃ ስነ ስርዓትሽን ያዢ፣ ካሁን በኋላ እናቴን ደጋግመሽ ማስጨነቅ የለብሽም፣ አታስጨንቂያት አለቻት። ምን ነው እንዴ ፈራሽ እንዴ አለቻት። ለምን እፈራለሁ? እኔ በጣም ንጹህ ሰው ነኝ አለቻት። ሄለንም እህትሽስ እሺ አለቻት። እህቴም ከኔ በላይ በጣም ንጹህ ሰው ናት። አጋጣሚም ቤሎን ወደ እነሱ መጣ። እሱም ደነገጠ። ተሰባስቦ አይንዬም እያለቀሰች አያት። ምን ተፈጥሮ ነው? ምን ሆናችሁ ነው ብሎም ጠየቃት። ቤሎን ጌጣጌጦቼ በሙሉ ጠፍተዋሉ ብላም ነገረችው። እሱም ማለት እዚህ ቤት ሌባ ገብቶ ነበር እንዴ? ሌባ መጣ እንዴ? ብሎም መለሰላት። ቤሎን እኔ እኮ እያልኩ ያለሁት ወርቆቼ በሙሉ ተዘረፍኩ እያልኩ ነው። ቢሆንም አረ ከዚህ ቤት ውስጥ በፍጹም ሊሆን አይችልም አላት። ቢሆንም አይንዬ ለምን ታለቅሻለች ብሎ ጠየቃት። ምናልባት ኑኗዝ አነሳች ብዬ ስለጠየቅኩ ይሆናል የሚያለቅሱት ብላም መለሰችለት። ማሚ እንደዚህ መሆን የለበትም፣ ቆይ ተረጋጊ፣ ማን እንዳነሳ ሳታቂ ዝም ብለሽ አታውሪ አላት። ቢውልም በጣም ተናደደ። ወርቅ ከጠፋ ወርቅ ይገዛል፣ ሰውን ግን መግዛት አይቻልም። ስለዚህ ስንት ጊዜ አብራን የኖረችውን ልጅ እንዴት እንደዚህ ትጠረጥሪያታለሽ ብሎ ተናደደ። በፈጣሪ ምን አይነት መጃጃል ነው አለ። ሄለንም መጃጃል አይደለም ቢውል እረፍ አለችው። ቢውልም አይንዬን አንቺ ማዘን የለብሽም፣ በፍጹም በዚህ ነገር ማልቀስ ማዘን የለብሽም። ምክንያቱም የአንቺ ልጆች ከማንም ልጆች ደስ የሚሉ የሚወዱ ልጆች፣ ስነ ስርዓት ያላቸው ልጆች ናቸው፣ መሆንም የለበትም አላት። አዶኒም መጠጥ እየጠጣ መንገድ ላይ እየሄደ አባቱ ትዝ አለው። አባቴ ተኛ ወይ አትነሳ ወይ ብሎ ለብቻው መንጎራጎር ጀመረ። እሺ እነሳለሁ በለኛ አባቴ፣ ልጅህ በጣም ናፍቆሃል ማለትን መንጎራጎር ጀመረ። መንገድ ላይም ወደቀ። አዶኒም በጣም ተከፋ። አባዬ ለማን አደራ ሰጠህ? እኔን ለማን ጥለህ? ለማን አደራ እንደሰጠህ ሳትነግረኝ ሳታሳውቀኝ? አባዬ ለእኔ ለማን አለኝ? ማን አለኝ አባቴ ብሎ ማለቃቀስም ጀመረ። አባቴ ሁሉም ማመሳሰል ብቻ ነው፣ መደበቂያ ማጣሁ፣ የምሆነውን አጣሁኝ